ሰላም የቻናላችን ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እንግዲህ በዛሬው ቪዲዮ ላይ ይዤላችሁ የቀረብኩት ግሬድ 11 ዩኒት 2 ራሽናል ፋንክሽን ኤክሰርሳይዝ 2.1 ፓርት 1 ይሆናል። እንግዲህ ወደ ጥያቄው እንግባ። ጥያቄው ምንድነው የሚለው እንግዲህ ኤክሰርሳይዝ 2.1 አንድ ጥያቄ ነው የያዘው። ከአንድ ጥያቄ ውስጥ ከኤ እስከ ኢ የሚጠይቃቸው ጥያቄዎች አሉ። ምንድነው የሚለው which of the following expressions are rational expression ነው። ከተሰጡት ራሽናል ኤክስፕሬሽኖች ውስጥ ራሽናል ኤክስፕሬሽን የሆነው የትኛው ነው እያለን ያለ ነው። እንግዲህ አንድ ኤክስፕሬሽን ተሰጥቶን ራሽናል ኤክስፕሬሽን ነው ለማለት ግዴታ ኒውሜራተሩም ዲኖሚናተሩም ፖሊኖሚያል ፋንክሽን መሆን መቻል አለባቸው። ለምሳሌ ኤ ላይ በመናየበት ሰዓት ዲግሪ 1 ፖሊኖሚያል ፋንክሽን ነው ዲኖሚናተሩን በመናየበት ሰዓት ደግሞ ባለ ዲግሪ 3 ፖሊኖሚያል ፋንክሽን ነው። ስለዚህ ኤ ላይ የተሰጠን ራሽናል ኤክስፕሬሽን መሆን ይችላል ማለት ነው። ወይም ደግሞ ራሽናል ፋንክሽን ማለትም እንችላለን። ቢ ላይ ያለውም ልክ እንደዛው ዋን ኮንስታንት ተርም ፖሊኖሚያል ፋንክሽን ናች። እዚች ጋራም ልክ እንደዛው፣ ግን እዚች ጋራ ዲኖሚናተሩ ራሽናል ፋንክሽን አይደለም። ምክንያቱም የተሰጠን ኤክስፕሬሽን ፖሊኖሚያል ፋንክሽን ስላልሆነ ኤክስ አንደር ሩት ስላለች ማለት ነው። ኤክስ ይሄ ማለት ኤክስ ማለት ምን ማለት ነው? ሶሉሽኑን በምንሰራበት ሰዓት ኤክስ ኪዩብ ፕላስ አንደር ራዲካል ኤክስ ፕላስ 1 ነው። ይሄ ማለት ደግሞ ኤክስ ኪዩብ ፕላስ ኤክስ 1/2 ፕላስ ኤክስ። ስለዚህ እዚህ ጋራ ኤክስፖኔንሻል ፋንክሽን ነው እንጂ ፖሊኖሚያል ፋንክሽን ሊሆን አይችልም ይሄ። ስለዚህ ቢ ላይ ያለው ኢትስ ኖት ራሽናል ኤክስፕሬሽን ብለን መመለስ እንችላለን ማለት ነው። ሌላኛው ደግሞ ሲ ነው። ሲ ላይ በምትመለከቱበት ሰዓት ሲ ላይ ያለው ኤክስ ስኩዌር ማይነስ ኤክስ አንደር ራዲካል ኤክስ ዘ ፓወር ኦፍ 4 ፕላስ 4ኤክስ ዘ ፓወር ኦፍ 2 ፕላስ 4 ነው የሚለው። እንግዲህ ይሄንኛው ሲምፕሊፋይ በምናደርግበት ሰዓት ኤክስ ስኩዌር ማይነስ ኤክስ ኦቨር አንደር ራዲካል ኤክስ ኪዩብ ፕላስ 2 ዘ ሆል ስኩዌር ነው። ይሄ ደግሞ ማለት ነው ኤክስ ኪዩብ ስኩዌር ማይነስ ኤክስ ኦቨር ከአንደር ራዲካል በሚወጣበት ሰዓት እቺኛዋ እቺን ታጠፋልኛለች ኤክስ ስኩዌር ማይነስ ኤክስ። አሁን ይሄን በምታዩበት ሰዓት የላይኛውም ፖሊኖሚያል ፋንክሽን ነው፣ የስረኛው ፖሊኖሚያል ፋንክሽን ነው። ስለዚህ ይሄ ራሽናል ፋንክሽን መሆን ይችላል ማለት ነው። ቢ ላይ የተሰጠን ሲ ላይ የተሰጠን በምታዩበት ሰዓት ደግሞ እዚህ ጋራ 3/2 ነው አለ። ይሄ ኤክስፖኔንሻል ፋንክሽን ነው። ስለዚህ it is not a rational expression ብለን ማለፍ እንችላለን። ኢ ላይ ያለው ኦቨር 1 አርግተን መስራት እንችላለን። ስለዚህ ኢ ላይ ያለው ፖሊኖሚያል ፋንክሽን ስለሆነ ራሽናል ኤክስፕሬሽን መሆን ይችላል ማለት ነው። እንግዲህ በዛሬው ቪዲዮ ላይ ይዤላችሁ የቀረብኩት ኤክሰርሳይዝ 2.1 ፓርት 1 ይህን ይመስል ነበር። በሌላ ቪዲዮ እስክንገናኝ ድረስ ሰላም።